የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ኢቢኤስ ቴሌቪዥን በማህበራዊ ትስስር ገጹ ላይ ባወጣው የሀዘን መግለጫ ላይ አቶ አማን ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱ የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩ ገልጿል። የአቶ አማንን ሞት ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰማቸውን ሀዘን በማህበራዊ የትስስር ገጻቸው ላይ አጋርተዋል። ጠቅላይ ሚኒስትሩ በጽሁፋቸው ላይ አቶ አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ሰዎች ውስጥ አንዱ መሆናቸውን ጠቅሰው ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅባቸውን አድርገዋል ሲሉ አስፍረዋል። አባይ ቴሌቪዥንም በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ተመኝቷል።